ይህ የምትመለከቱት ሰው በሚዘገን ሁኔታ የሰው ስጋ መብላት ይፈልጋል። የሰው ስጋ እንግዲህ የዚህ ሰው በላ ስም ግሊበርቶ ይባላል። ግሊበርቶ እንግዲህ 28 ዓመቱ ነው። የሚኖረውም ኩዊንስ ኒውዮርክ ውስጥ ነው። እንግዲህ ግሊበርቶ ጥሩ የሚባል ህይወት የሚኖር ሰው ነው። ፖሊስ ኦፊሰር ነው። በቅርቡ አግብቶ ወልዷል ማለት ነው። እነዚህ ሁሉ የተስተካከሉ ነገሮች በህይወት ውስጥ ቢኖሩም ግን ውስጡ የሚመላለስ አንድ ሀሳብ አለ። ይህ ምንድን ነው? ሴቶችን ማፈን፣ መግደል እንዲሁም ደግሞ አለፍ ሲል የሴቶችን ስጋ መብላት ማለት ነው። ይሄ ሁላ ነገር እንግዲህ በጭንቅላቱ የሚመላለስ ሰው ያው ሆኖም ግን እነዚህ ነገሮች እንዳለ ሀሳብ ናቸው በሚል ይያዝል። አሁን እነዚህ ሀሳቦች ጭንቅላቱ ውስጥ ቢመላለሱም እንግዲህ ለሰው ለመናገር አልደፈረም። ምክንያቱም ለሰው የሚነገሩ ነገሮች አይደሉም፣ ያው ለራሱ ይዟቸዋል ማለት ነው። ሆኖም ግን በውጪዎች አቆጣጠር በ2012 ዓ.ም ይሄ ሁላ ነገር ይቀየራል። ከፋንታሲ አንድ ደረጃ ከፍ ይላል ማለት ነው። እንግዲህ አንድ ዳርክ ዌብሳይት ላይ ከሆኑ ሰዎች ጋር ኮኔክት ያደርጋል ማለት ነው። ከነዛ ሰዎች ጋር ሲያወራ በሚገርማቸው ሁኔታ የእሱ አይነት ፋንታሲ ያላቸው ሰዎች ይሆናሉ ማለት ነው። እንግዲህ ከነዚህ ሰዎች ጋር ኮሚኒኬት ማድረግ ይጀምራል። ግሊበርቶ እንግዲህ በእንደዚህ አይነት ሀሳቦች የተነሳ ራሱን እንደ እብድ ማየት ጀምሮ ነበር። ሆኖም ግን እነዚህን ሰዎች ማግኘቱ እሱ ብቻ እንደዚህ አይነት ነገር እንደማያስብና ጤናማ ነገር እንደሆነ እንዲሰማ ያደርገዋል ማለት ነው። እስከ ዛሬ ድረስ ለራሱ ብቻ ይዟቸው የነበሩትን ፋንታሲዎች እንግዲህ አውት ላውድ ለሰዎች መናገር ቻለ ማለት ነው። ከነዚህ ሰዎች ጋር እንግዲህ ኮሚኒኬት በሚያደርግበት ሰዓት በጣም ዘግናኝ የሚባሉ ፋንታሲዎቹን ይነግራቸዋል ማለት ነው። በጣም በሚገርማችሁ ሁኔታ ለመብላት ከሚያስባቸው ሰዎች መካከል እንግዲህ አንዷ ሚስቱ ናት ማለት ነው። እንግዲህ ባለቤቱን ስለመብላት ከነዛ ጓደኞቹ ጋር ወይም ደግሞ ኦንላይን ካገኛቸው ጓደኞቹ ጋር ያወራል ማለት ነው። እንግዲህ ልትበላ የታቀደችው ሚስቱ እቺን ትመስላለች፣ ካትሪን ትባላለች። ካትሪን እንግዲህ ሁላ ነገር ሲፈጠር ምንም የምታውቀው ነገር የለም። ካገባቸው የተወሰነ ጊዜያት ተቆጥረዋል። በተጨማሪም ደግሞ አንድ ልጅ ወልዳለታለች። ሚስቱን ስለመብላት የፈጠረውን ታሪክ ለጓደኞቹ በሚያስረዳበት ጊዜ በጣም ብዙዎቹ ይወዱታል ማለት ነው። እንግዲህ በዛ ቻት ውስጥ እንግዲህ ፖፑላር ሆኗል ማለት ነው። እንግዲህ ይሄ ነገር በኦንላይን ጓደኞቹ ተወዳጅነትን ስላተረፈለት ሌላም ፋንታሲዎችን መፍጠር እንዳለበት ይሰማዋል። ከዛም እንግዲህ ከሚስቱ ያልፍና ጓደኞቹን፣ የስራ ባልደረቦቹን እንዲሁም የሚስቱን ጓደኛ ሳይቀር እንግዲህ ስለመግደል፣ ስለማገት እንዲሁም ደግሞ ስለመብላት ለጓደኞቹ ይነግራቸዋል ማለት ነው። ይህን ነገር ሲጽፍላቸው እንግዲህ በጣም ዲስከስትድ በሆነ በጣም ዲቴይል በተሞላበት ሁኔታ ነበር የሚጽፍላቸው። ለተወሰነ ጊዜ እነዚህ ነገሮች እያደረገ ከቀጠለ በኋላ ግን ነገሮች መስመር እየሳቱ ይመጣሉ። አንድ ማይክል የሚባል ሰው እዛ ኦንላይን ላይ ያገኛል ማለት ነው። ይሄ ማይክል እንግዲህ ልክ እንደሱ ሰዎችን የመብላት ኢንተረስት ያለው ሰው ነው። ከዛ በኋላ እንግዲህ ግሊበርቶ ለማይክል ኦፈር ማድረግ ይጀምራል ማለት ነው። ሰዎችን የሚስቱን ጓደኛ ኦፈር ያደርግለታል። ጭራሽ ፎቶዋን ይልክለታል። ያም ደግሞ ደስ ትላለች ምናምን ማለት ይጀምራል፣ ያው ለመብላት ማለት ነው። ፎቶውን ልኮላት አሪፍ ናት ካለ በኋላ አንድ ነገር ይደራደራሉ። ያ ምንድን ነው? ግሊበርቶ እችን ሴት አግቶ ለእሱ ሊሰጣት፣ እሱ ደግሞ ብር እንዲከፍለው ማለት ነው። $5000 ይደራደራሉ። ሆኖም ግን ግሊበርቶችን ሴት አላገታትም። ለምን እንዳላገታት በኋላ ላይ ይነግራቸዋል። ሆኖም ግን ተጨማሪ ሴቶችን እዛ ላይ ላሉ ጓደኞቹ ኦፈር ማድረጉን ይቀጥላል። በጣም በሚገርማችሁ ሁኔታ ስፔሲፊካሊ ለአንድ ጓደኛው እንዲህ ሲል አውርቶታል። አንዲት ሴት እግሯን ቆርጦ ባርቢኪው ላይ ያበሰለ እሷን ደግሞ ሳትሞት እዛው አጠገቡ አስቀምጦ እንድታይ ማድረግ እንደሚፈልግ ይነግራቸዋል ማለት ነው። በተጨማሪም ደግሞ አንድ አብራው የተማረች ሴት አሁን ላይ ብቻዋን እየኖረች ስለሆነ እሷን ለማጥቃት በጣም ቀላል እንደሆነ የትም ሊያጠቃት እንደተዘጋጀ እንግዲህ ቃል በቃል ይነግራቸዋል ማለት ነው። እስከሚመች እንደሚጠብቅ ብቻዋን ስለምትሆን በር አንኳኩቶ በሩን ስከፍትለት አፍኗት ወደ ቤት እንደሚገባ ከዛም በኋላ እንደሚገላ ከዛም በኋላ እንግዲህ እንደሚያበስላት ማለት ነው። በተጨማሪም እንግዲህ ለነሱ ከመናገሩም በላይ ይሄንን ነገር ኖት አድርጎ እንግዲህ በስትክክል ርዕስ ሰጥቶ ምናምን ጽፎ ያስቀምጠዋል ማለት ነው። እንግዲህ በጽሁፉ ላይ በጣም ዲቴል የሆኑ ነገሮችንም አካቷል። የእሷን ኤትኒሲቲ፣ እድሜ፣ ቁመት፣ የብራ ሳይዟን እንኳን ሳይቀር። በተጨማሪም ደግሞ እሷን ለማገት የሚያስፈልጉትን ነገሮች ጽፏል። ክሎሪፎርም፣ ገመድ እንዲሁም ደግሞ ፌስታል፣ ይሄ ዲኤንኤ ምናምን እንዳይገኝ ማለት ነው። ከዛ በኋላ እንግዲህ እነዚህ ነገሮች እንዳለ በዲቴል ከጻፈ በኋላ ኦንላይን ላሉ ጓደኞቹ ይልክላቸዋል ማለት ነው። በእነሱም እንግዲህ በጣም አድናቆትን ያተርፋል፣ በጣም ይደሰቱበታል ማለት ነው። ያው እነዚህ ሰዎች ዊርድ ናቸው፣ ዊርድ ነገር ይመቻቸዋል። የሚጽፈው ነገሮች እንዳለ በጣም ፋንታሳይዝ እንዲያደርጉ እየረዳቸው ስለሆነ በጣም ይመቻቸዋል ማለት ነው። ከዚህ ጽሁፍ በኋላ እንግዲህ በጣም አስደንጋጭ የሚባል እቅድ ያቅዳል ማለት ነው። ይህም እቅዱ ምን ይመስላችኋል? አንድ ፓኪስታን ከሚገኝ ጓደኛው ጋር ወይም ደግሞ በዚሁ መንገድ ካወቀው ሰው ጋር አንድ ነገር ይጻጻፋል። ይህም የተጻጻፈው እንግዲህ የገዛ ሚስቱን መጀመሪያ ፎቶ ይልክለታል፣ በፒክኒ የተነሳችውን ፎቶ ይልክለታል። ከዛ በኋላ እንግዲህ ለመዝናናት ብሎ እሷን ይዞ ህንድ እንዲመጣ ይነግሯል። ህንድ ከሄደ በኋላ ይሄን ፓኪስታን ያለው ህንድ ይሄዳል። ከዛ በኋላ ሁለቱም ከእሷ ጋር አብረው ይተኛሉ በተራ በተራ። ከዛ በኋላ ደግሞ ይገሏታል፣ ከዛ አብሯት ይበሏታል ምናምን አይነት ስጣፍ ማለት ነው። በጣም እንደዚህ ዊርድ የሆኑ ነገሮችን ይጻጻፋል ማለት ነው። ይህንን ኦፈር ሲያቀርብለት እንግዲህ ግሊበርቶ በደስታ ይስማማል ማለት ነው። ሆኖም ግን እስካሁን የምነግራችሁ ነገር እንዳለ ከጭንቅላቱ የወጡ ነገሮች አይደሉም፣ ወይም ደግሞ ከማውራት የዘለሉ ነገሮች አይደሉም እና እንደ ወንጀል ሊታዩ አልቻሉም ነበር። ሆኖም ግን አንድ መስመር ያለፈ ነገር ደግሞ ማድረግ ይጀምራል። ይሄ ምንድነው? ስለ ሰዎች እንግዲህ በጣም በዲቴል መጻፍ ወይም ደግሞ እንዴት መግደል እንዳለበት፣ እንዴት ሴቶችን ማብሰል እንዳለበት ምናምን። ማብሰል ስል እንግዲህ ይሄ ኖርማሉ ማብሰል እሱ ጭንቅላቴ ላይ እየመጣ ነው። እንግዲህ ያው ገሎ ኩክ ማድረግ ማለት ነው። እሱን እንዴት ማድረግ እንዳለበት እንግዲህ በዲቴል ለመጻፍ ያስባል ማለት ነው። ስለ ሰዎቹ የተሻለ ዳታ ሊያገኝበት የሚችልበትን መንገድ ሲያስብ እንግዲህ ፖሊስ ነው ብያቸዋለሁ። ቀላሉ ዘዴ እንግዲህ የፖሊስ ዳታቤዝን መጠቀም ነው ማለት ነው። እንግዲህ ያንን ዳታቤዝ ይጠቀምና እንግዲህ የተለያዩ ሰዎችን ኢንፎርሜሽን ይወስዳል ማለት ነው። ስልክ ቁጥራቸውን፣ ፎቶአቸውን፣ ብዙ ነው፣ እድሜያቸውን፣ ኢትኒሲቲ፣ ኤቭሪቲንግ ማለት ነው። ዳታቤዝ ላይ ያገኘውን ነገር እንዳለ
ይወስዳል ማለት ነው። እንግዲህ በዚህ መሃል ማለት ነው ወደ 80 የሚሆኑ ፋይሎችን ወስዷል ማለት ነው ከፖሊስ ዳታ ላይ ማለት ነው። እንግዲህ እነዚህን የሰበሰባቸውን ኢንፎርሜሽኖች ለራሱ ብቻ አይደለም የሚያስቀረው ኦንላይን ላሉ ጓደኞችም እንግዲህ ሼር ያደርገዋል ማለት ነው። በዚህ ሰዓት እንግዲህ አብሮት ከሚኖሩ ሰዎች መካከል ማንም ሰው ግሊቤርቶ እያደረገው ያለውን ነገር የሚያውቅ ሰው የለም ማለት ነው በጭራሽ። ማናቸውም ሊገደሉ ሊበሉ እንደሚታቀድላቸው ከነጭራሹ አያውቁም ነበር። ሆኖም ግን አንድ ቀን ሚስቱ የሆነ ነገር ትጠራጠራለች። ብዙ ጊዜ ኢንተርኔት ከተጠቀመ በኋላ ወይም ደግሞ ኮምፒውተሩ ላይ ከቆየ በኋላ ያሉትን ሂስትሪዎች ክሊር ያደርጋል ማለት ነው። ያንን ነገር እንግዲህ ሲያደርግ እሷ አሁን እየተፈጠረ ያለውን ነገር ሳይሆን ምናልባት ቺት እያደረገብኝ ይሆናል፣ ምናልባት ከሌላ ሴቶች ጋር ቻት እያደረገ ለዛ ይሆናል የሚያጠፋው ብላ ትገምታለች ማለት ነው። ከዛ በኋላ እንግዲህ እሱ በማይኖርበት ሰዓት ሂስትሪውን ሊያቆይላት ወይም ደግሞ የተጠቀመውን ዳታ ሊያሳያት የሚችል አንድ ሶፍትዌር ትጭናለች ማለት ነው እሱ ቢያጠፋው። ከዛ በኋላ እንግዲህ ያንን ሶፍትዌር ከጫነች በኋላ የተወሰነ ቀን እሱ እንዲጠቀም ከተወቹ በኋላ ወደ ኮምፒውተሩ ሄዳ አንዳንድ ነገሮች ማየት ስትጀምር ከጠበቀችው ነገር በላይ በጣም አስደንጋጭውን ነገር ታገኛለች ማለት ነው። በጣም ዘግናኝ የሆኑ ነገሮችን ታገኛለች። እንግዲህ ዌብሳይቱ ላይ ሰውን ስለመግደል እሷን ጭምር ስለመግደል ያወሩትን፣ በተጨማሪም ደግሞ የእሷን ፕራይቬት የሚባሉ ፎቶዎችን ያጋራውን፣ በተጨማሪም ደግሞ በጣም ዘግናኝ የሆኑ ሴቶች ሲገደሉ እንዲሁም ደግሞ ሌላም አላስፈላጊ በሆነ መንገድ አሰልት ሲደረጉ የሚያሳዩ ቪዲዮዎችን ከሰዎቹ ጋር ተላልኮ ታገኛለች ማለት ነው። እነዚህም ቪዲዮዎች እንግዲህ አክቹዋል እሱም ወይነ እነዛ ሰዎች አድርጎ ላይሆን ይችላል፣ ከኢንተርኔት ላይ ያወረዱት ሊሆን ይችላል። ሆኖም ግን እንደዚህ አይነት ቪዲዮዎችን ተላልኮ ታገኘዋለች ማለት ነው። ከዛ እንግዲህ ሁላ ነገር ካየች በኋላ ጭንቅላቷ በቃ ያየውን ነገር መቆጣጠር ያቅታታል። በጣም ትናደዳለች ምናምን በቃ ተበላው ምናምን ትላለች። ያው ተበላው ሲል አክቹዋሊ ተበላው ማለት ነው። ከዛ በኋላ እንግዲህ ያላትን መረጃ እንዳለ ሰብስባ ወደ ፖሊስ ትሄዳለች። ፖሊሶችም እንግዲህ ያዩት ነገር በጣም ያስደነግጣቸዋል። እሱን ቀጥታ ቁጥጥር ስር ያውሉታል ማለት ነው። እንግዲህ ያው ማግሻቱ የለኝም፣ ትክክለኛ የሰውየው ፎቶ ይህንን ይመስላል። እንግዲህ 2013 ዓ.ም ላይ በመጨረሻ እሱ ፍርድ ቤት ይቀርባል ማለት ነው። ፍርድ ቤት ከቀረበ በኋላ እንግዲህ ለሱ ዲፌንድ ሊያደርጉ የቆሙ ጠበቃዎች ይሄንን ያወራቸው ነገሮች ወይም ደግሞ ፋንታሲ ላይ የነበሩ ነገሮችን አንዱንም በአካል አላደረገውም እና ጀስት ፋንታሲ ነውና ወንጀል ሊሆን አይገባም በሚል ይከራከሩለታል ማለት ነው። ሆኖም ግን ዳኛው ይሄንን ሐሳብ ሊገዛው አልቻለም እና ወንጀለኛ ነው በሚል ለ21 ወር እንዲታሰር ይፈርድበታል ማለት ነው። ከዛ በኋላ የተፈጠረውን ነገር ገምቱ። በጣም የሚያስገርማችሁ ነገር እንግዲህ ይሄ ሰውዬ ከእስር ቤት ከወጣ በኋላ ሆረር የሆኑ መጽሐፎችን በመጻፍ እንግዲህ እውቅናን አትርፏል ማለት ነው። እንግዲህ ቪዲዮውን እስከ መጨረሻው ከተመለከታችሁት ቪዲዮ ተመችቷችኋል ማለት ነው። ይህንን ቻናል ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮቻችንን ላይክ ማለት እንዳይረሳ። ይመቻችሁ።